የቃሉ ፑቲክ አካውንት ተሰርቋል፣ ኢንስታግራሙን ሌላ ሰው ነው የሚጠቀምበት እያላችሁ ለተጨነቃችሁ ይህ መረጃ ሐሰት መሆኑን ልንገራችሁ። በፌስቡክ አንዳንድ ሰዎች እውቅናን ይሁን ሌላ ነገር ፍለጋ እንደምትመለከቱት ይህንን አካውንት እኔ ነኝ ከቲክቶክ እየወሰድኩም ለቀቄ 1 ሚሊዮን ያስገባሁት ቃሉ ፑቲክ ቲክቶክ እንጂ ኢንስታግራም አካውንት የለም ሲሉ፣ ነገር ግን ይህ ፍጹም ሐሰት መሆኑን ቃሉ ፑቲክም ታዲያ የራሱ የኢንስታግራም አካውንት መሆኑን ማስረጃ ላሳያችሁ ነው። አድምጡኝ። ምሳሌ ያክል አሁን ከ40 ደቂቃ በፊት ኢንስታግራም ላይ እንደምትመለከቱት ቀድሞ ይህንን የምትመለከቱትን ቆንጆ ቪዲዮ ለቆልናል። ከዛ በመቀጠል ታዲያ ከ40 ደቂቃ በኋላ ቆይታ ማለት ነው እዚህ ጋር ከታች የምትመለከቱት ከ4 ደቂቃ በፊትም ይህንን ቪዲዮ ራሱ ቲክቶክ ላይ ለቆታል ማለት ነው። ስለዚህ በቅድሚያ የለቀቀው ይህንን ቪዲዮ ኢንስታግራም ላይ ነው። ራሱ ክሬት ያደረገውን ቪዲዮ ቀድሞ ኢንስታግራም ላይ ይለቃል። ከዛ ባለፈም ቲክቶክ ላይ ይለቃል ማለት ነው። ነገራችን ላይ ለተለያዩ ዓለም አቀፍ ድርጅቶችና ተቋማት ለሱ ኮመንት ለሚያደርጉለት ማለት ነው ምላሽ እየሰጠ አይደለም ብላችሁ ለተጨነቃችሁ ብዙ አትጨነቁ። ምክንያቱም ልጁ ፕሮፌሽናል በሆነ መልኩ እየመለሰላቸውና እየተነጋገረ እንደሆነ እኔም አንዳንድ መረጃዎችን እየሰማው እገኛለሁ።